ብዙ ምክንያቶች መዘግየት ሊያጋጥማችሁ ይችላል። የምትጽፉ ሰዎች በብዙ ምክንያቶች መዘግየት ሊያጋጥማችሁ ይችላል። በሰው ሕይወት ውስጥ መዘግየት የሚፈጠርባቸው ብዙ ምክንያቶች አሉ። እኔ እንኳን አሁን ምንም መገለጥ በማያስፈልገው ሁኔታ አንድም ሁለትም ሶስትም ብቻ ሳይሆን ብዙ ከመቶ በላይ ሰዎች እዚህ ውስጥ አስነስቼ አንዳንዶቻችሁ በትዳር፣ ሌሎቻችሁ በሥራ፣ ሌሎቻችሁ በተለያየ በጤና በልጅ በምናምን መዘግየት የገጠማችሁ ሰዎች እንዳላችሁ አውቃለሁ። እና እንደ መጋቢ ምነግራችሁ ነገር ቢኖር አካሄዳችሁና እርምጃችሁን የሚያጸና ከእግዚአብሔር ጋር ያላችሁ ነገር የሚያስማማ ቃል ስለሆነ ብዙ ምክንያቶች ለመዘግየት ቢኖሩም ከነዚህ መካከል ግን ሶስት ዋና ዋና ምክንያቶች እንዳሉ አስባለሁ። የመጀመሪያው የምትጽፉ ሰዎች አጋንንት ነው። አጋንንት በሕይወታችን መዘግየት እንዲፈጠር ሊያደርግ ይችላል። እንዲዘገይ ነገሮቻችን እግዚአብሔር እንዲሆንልን ያሰበው ነገር እንዳይሆንልን ሊያዘገይ ይችላል። አሁን ያነበብኩላችሁ የትንቢተ ዳንኤል መጽሐፍ ምዕራፍ 10 ከቁጥር 10 ጀምሮ ስታነቡ ዳሰሰኝ፣ ከዛስ እየተንቀጠቀጥኩ ቆምኩኝ። ከዛስ የመልአኩ ሲናገር እንደዚህ ያለው ደግሞም እንደዚህ ያለኝ ዳንኤል አትፍራ፣ ማስተዋልን ለማግኘትና በአምላክ ፊት ራስን ለማዋረድ ካሰብክበት ከመጀመሪያው ቀን አንስቶ ቃል ተሰምቷል፣ ጸሎት ተሰምቷል። ራስን በእግዚአብሔር ፊት ለማዋረድ ከወሰንክበት ቀን ጀምሮ፣ ለጌታ ራስን ለማስገዛት ከወሰንክበት ቀን ጀምሮ ማስተዋልን ለማግኘትና ለአምላክም ራስን ለማዋረድ ከወሰንክበት ቀን ጀምሮ ጸሎት ተሰምቷል። ልክ የዛን ቀን ልክ ስትንበረከክ፣ ልክ ስትጸልይ፣ መቼ ራስን ለእግዚአብሔር ለማስገዛት ወስነ የተንበረከክ ቀን፣ የጸለይክ ቀን ጸሎት ተሰምቷል። ከዛስ እኔም የቃልን መልስ ይዤ መጥቻለሁ። ነገር ግን አሉ፣ አያችሁ የሰውዬ ጸሎቱ ተሰምቷል፣ ነገር ግን አለበት። ከዛስ የፋርስ መንግስት አለቃ 21 ቀን ተቋቋመኝ ብሎ አሉ። እንዳልመጣ ያዘገየኝ የፋርስ መንግስት አለቃ ነው። አይጀሩ ላይ ያለ የመናፍስት ዓለም መዋቅር አለ። አርኮን ታስኩሪዮስና ኮስሞክራቶስ የሚባል እና ይሄ የመናፍስት ዓለም መዋቅር መልስን ይዤ እንዳልመጣ አዘገየኝ አለ። ስለዚህ መዘግየትን በሰው ሕይወት ውስጥ አጋንንት ሊፈጥረው እንደሚችል ማሰብ በጣም ተገቢ ነው። እግዚአብሔር ያሰበልንን እንዳይሆንልን ሰይጣን ይፈልጋል። የዳንኤልን ጸሎት ያዘገየው አጋንንት ነው። ወዳጆቼ ይሄ መዘግየት ግን ጊዜያዊ መዘግየት ነው። ጻፉ። አጋንንት በእናንተ ሕይወት የሚያደርገው መዘግየት ጊዜያዊ ነው፣ ዘላቂነት የለውም። የተወሰነ ቀን ሊገዳደራችሁ ይችላል፣ ግን ነገራችሁን እንደያዘ አይቀርም። ይለቃል፣ ይተፋል። በራችሁን እንደዘጋ መንገዳችሁን እንደዘጋ አይቀርም። ከፍ አድርጉ እጆቻችሁን። በጌታ በኢየሱስ ስም ነገራችሁ በጠላት የተያዘባችሁ በኢየሱስ ስም የተመታ ይሆን። በጌታ በኢየሱስ ስም ነገራችሁ እግዚአብሔራዊ ባልሆነ እጅ የተያዘባችሁ፣ በራችሁ የተዘጋባችሁ በጌታ በኢየሱስ ስም ዛሬ ማለዳ የተለቀቀ ይሆንላችሁ። አውቀዋለሁ የኔን ነገር የያዘው እግዚአብሔር አይደለም፣ የኔን ነገር የያዘው ክፉ ነው፣ አጋንንት ነው፣ የአመፅ እጅ ነው የምትሉ ሰዎች ነገራችሁን የያዘ እጅ በኢየሱስ ስም የተመታ ይሆን። ደግሜ ልጸልይላችሁ። በእግዚአብሔር ቃል ላይ ሆኜ ስጸልይላችሁ አሜን እንድትሉ ፈልጋለሁ። እድገታችሁን፣ በረከታችሁን፣ የጸሎታችሁን መልስ፣ ለውጣችሁን የያዘ ክፎች በኢየሱስ ስም የተመታ ይሆን። ልቀቅ! 21 ቀን አዘገየኝ አለ። ልቀቅ! 1 ዓመት፣ 2 ዓመት፣ 3 ዓመት፣ 4 ዓመት፣ 5 ዓመት የቅዱሳንን መልስ ያስክ በር የዘጋ መንገድ የዘጋ በጌታ በኢየሱስ ስም እዚህ ኢትዮጵያ አየሩ ላይ የሚሰራ አለቃ መንፈስ የተመታ ይሆን። ይሄንን ጸሎት ከኔ ጋር የሚጸልየው የጸልየው ጸሎት ያለው ሰው ብቻ ነው። ዳንኤል አለው ራስን ለእግዚአብሔር ለማስገዛት የወሰንክበት ቀን፣ የዛ ቀን የተንበረከክ ቀን፣ አንተ የዛን ቀን ማስተዋል ለማግኘት ራስን ለእግዚአብሔር ለማስገዛት የጸለይክ የዛ ቀን ጸሎት ተሰምቷል አለ። ነገራችሁን ያዘገየ ክፉዎች በኢየሱስ ስም የተመታ ይሁን። በኢየሱስ ስም የተመታ ይሁን። በኢየሱስ ስም የተመታ ይሁን።
ስልጣን ቢሆን የተሻረ ይሆን። እሑድ መምጣት ያለብህ ትንቢታዊ መልእክት አለኝ ብለህ አምነህ ነው። ይሰማል ወይ? አሁን እየጸለይን ያለነው እንደዚህ ነው። ድምፅን በድምፅ በሚሽር አምላክ፣ ትእዛዝን በትእዛዝ በሚሽር አምላክ ፈውሳችሁን ያዘገየ እጅ በኢየሱስ ስም ይመታ። እድገታችሁን ያዘገየ እጅ በኢየሱስ ስም ይመታ። ሳቃችሁን ያዘገየ እጅ በኢየሱስ ስም ይመታ። በጌታ በኢየሱስ ስም ጸለይኩኝ። ነገራችሁን ያሰረ እጅ ዛሬ ይለቃል። በኢየሱስ ስም ይለቃል። በኢየሱስ ስም ይለቃል። እንደዚህ ባርካቸዋለሁ። እንደውም እነ ማርቆስ ቤት እነ ማርያም ቤት የጸሎታቸው መልስ ጴጥሮስ በሩን እንዳንኳኳ በዚህ ዓመት የዘመናት የጸሎታችሁ መልስ በራችሁን ያንኳኳል። በጌታ በኢየሱስ ስም እናንተ ቤት በአድራሻ ይመጣል። አሜን። ይኸውልሽ እዚህ ቤት ያላችሁ ሴቶች በአብዛኛው በጸሎት አትታሙም። በስውርም ይሁን በግልጽ የጸለይሽው ጸሎት ዘንድሮ አካል ይዞ እንደ ዝናብ አንቺ ቤት ይወርዳል። በጌታ በኢየሱስ ስም ይሆናል። አሜን። አሁን አንድ ጉዳይ ይሄ መዘግየትን የሚፈጥሩ ምክንያቶች አሉ፣ ብዙ ናቸው። ከነዚህ ውስጥ አንዱ አጋንንት ነው። የጸሎትን መልስ የሚያዘገይ፣ እድገትን የሚያዘገይ፣ የሆነ ነገርን የሚያዘገይ ይሄ ጊዜያዊ ነው ነው የምላችሁ። ይሄ ጊዜያዊ ነው። ይሄ ጊዜያዊ ነው። ይሄ ጊዜያዊ ነው። የሚቀጥል አይደለም። የሚቀጥል አይደለም። እውነቴን ነው የምነግራችሁ። አሁን የሆነ ተጽዕኖ ውስጥ እንዳላችሁ የሚሰማችሁ ሰዎች ቅርብ ጊዜ ከተጽዕኖ በላይ ትራመዳላችሁ። እስከሚሰማችሁ ድረስ የትኛውም አይነት ተጽዕኖ ከእጃችሁ ላይ ይነሳል፣ ከቤታችሁ ላይ ይነሳል፣ ከአገልግሎታችሁ ላይ ይነሳል፣ ከፋይናንሳችሁ ላይ ይነሳል። እግዚአብሔር እንዲሆንላችሁ የሚያሰበውን ነገር እንዳይሆንላችሁ የሚፈልግ እግዚአብሔር ታድጋላችሁ ሲል ትቀጭጫላችሁ፣ ትደርቃላችሁ የሚል እግዚአብሔር ታገኛላችሁ ሲል ታጣላችሁ የሚል ሟርተኛ አጠገብ ያለ ሩቅ ያለ በስም በአድራሻው የሚሰራ ክፉ መንፈስ የመወላገላጭና ድግምት አስማተኛ በኢየሱስ ስም ይመታ። በኢየሱስ ስም ይመታ። በኢየሱስ ስም ይመታ። ኢየሱስ ጌታ። አይ ፊል ኢት አይ ፊል ኢት ይሰማኛል። ገብቷል። ሰንበላጥና ጦቢያ አረባይም ጌሳም ቢችሉ ሊያስቆሙት ካልቻሉ ሊያስተጓጉሉት ነው የሞከሩት። አየ ሰይጣን እንደዚህ ነው። ከቻለ ነገርህ እንዳይሆን ካልቻለ ደግሞ እንዲስተጓጎል ነው። ለምን ምድር ላይ የምትኖረው አጭር ጊዜ ነው። 60 ነው 70 80 ነው። ከዛም በኋላ ከሆነ ድካም ነው። ነገርህ በትክክለኛው ጊዜ እጅ እንዳይገባ እንዳትባረክ እግዚአብሔር ያደረገልን እንዳትመሰክር ተራው ያንተ እንዳይሆን ተራው ያንተ እንዳይሆን አፌን በሳቅ ሞላው ብላሴን በእልልታ ብለህ እንዳትዘምር የሚፈልግ ክፉ መንፈሳል። ዘንድሮ ግን እነግርሃለሁ አፌን በሳቅ ሞላው ብላሴን በእልልታ ጠላቴ ማቅለበሰ አከበረኝ ጌታ የምትልበት ዓመት ይሆናል። 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 ኢየሱስ ጌታ። ኢየሱስ ጌታ። ኢየሱስ ጌታ። አሁን እናንተ ከኔ ጋር እንድትሆኑ የምፈልገው ልክ እዛ እሳት ጭራሮ እንደምትጨምረው እንደምታቀጣጥለው ልክ እንደዛ አይነት ልክ እንደዛ ነው። ገብቶ አሜን ብለህ ማቀጣጠል አለብህ። አሜን ብለህ የሚፈጥን የሰረገላ ድምፅ ይሰማኛል። ዮሴፍን ከእስር ቤት አስቸኮሉ ተብሎ እንደተጻፈ ልብሱን እንደቀየሩለት በጌታ በኢየሱስ ስም ዛሬ ማለዳ ትፈጥናላችሁ፣ ትቸኩላላችሁ። እግዚአብሔር ወዳየላችሁ ትደርሳላችሁ። መታወቂያችሁ ይቀየራል፣ ልብሳችሁ ይቀየራል፣ ሕይወታችሁ ይቀየራል። አሜን። ሴ አሜን። ዞር በል አንተ ክፉ ሄድ ከአጠገቤ ብሏል። ተመስገን ማርቆስ። ዞር በል አንተ ክፉ ሂድ ከአጠገቤ ገለል በል ከአረለ ያለው ስራዬን ልስራበት። ጌታ ያስጀመረኝ ቅባት ፈሶብኛል ለተለየ ዓላማ።
ጌታ አስጠርቶ ብሏል። ተመስገን ዘምሯል። ለዛ ጌታ አስጠርቶ ቅባት ወሶ ዞር በል አንተ ክፉ በጌታ በኢየሱስ መንገዳችሁ ላይ የቆመ ከዚህ ቀን ጀምሮ እንደ ገለባ ይበተናል። በኢየሱስ ስም ይበተናል። የከበባችሁ ይበተናል። ሃሌሉያ 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 ሃሌሉያ። ዘርጉጆቻችሁ እንደዚህ በጠላት የተያዘ ተነጥቆ እጃችሁ ይገባል። በምንም ምክንያት የተወሰደባችሁ ተመልሶ እናንተ እጅ ይገባል። እና ዳሰሰኝ። ከዛ አይዞ በርታ ጽና ቆም አለኛ። እየተንቀጠቀጥኩ ቆምኳል። ሄሎ አለ። ራስን ለማስገዛት ከወሰንክበት ከዛ ቀን ጀምሮ፣ ራስን ለጌታ ከሰጠበት ከዛ ቀን ጀምሮ፣ ከጸለይክበት ከዛ ቀን ጀምሮ ጸሎት ተሰምቷል። ግን አለው የፋርስ አለቃ አየሩ ላይ ያለ አለቃ መንፈስ አለ። ሰው ሲያልፍለት የማይወድ ሰው ሲሳካለት የማይወድ አንድ ቦታ በአንድ ህይወት ጫማ እንዲጨርስ ዘመን እንዲጨርስ ጊዜ ገንዘብ እንዲጨርስ የሚፈልግ መንፈስ አለ። እሱ አዘገየኝ አለ። ነገር ግን አሁን አልቻለም። መልሱን ይዤ ልመጥቻለሁ አለ። በጌታ በኢየሱስ ስም በኢትዮጵያ ምድር ላይ የሰዎችን እድገት የማይወድ ክፉ መንፈስ ከህይወታችሁ ላይ ይመታል። ኢየሱስ ጌታ ነው። አሜን። ድሮ እስክትገረሙና እስክትደነቁ ድረስ ጌታ ብሎኛል። የጠላት ተጽዕኖ ጊዜያዊ ነው። አጋንንት ለተወሰነ ጊዜ ነው እንጂ ጊዜያዊ ነው፣ ቋሚ የለም። እሺ ወዳጆቼ፣ አንድ ነገር ጋር ከደረሳችሁ በጊዜ ድረሱ። ደስ የማይል ነገር ቢኖር ተንዛዝቶ አልቆ በባከነ ሰዓት መደርሰው ነገር ደስ አይልም፣ አይመችም። ራሱ ምንም መቃብሮ ማሄድ ነገር ቢኖር ጫማ ጨርሰ፣ ጊዜ ጨርሰ፣ ጉልበት ጨርሰ፣ ብዙ ነገር አልቆ፣ እናት ሞታ፣ አባት ሞቶ፣ ዘሮች አልቀው ለምስጋና በማይሆን ሁኔታ ውስጥ ብትደርስ ምንም ትርጉም የለውም። በጌታ በኢየሱስ ስም እኔ ጸልይላችኋል። አሁን በህይወት ያሉት ቤተሰቦቻችሁ ከእናንተ ሳይሄዱ በህይወት እያሉ ጉብኝታችሁ እየፈጠነ ይመጣል። በጌታ በኢየሱስ ስም እየፈጠነ ይመጣል። ውድቀታችሁን ያዩ ክብራችሁን ያያሉ። ማጣታችሁን ያዩ ማግኘታችሁን ያያሉ። ነገር እንደተዘጋባችሁ ያዩ እንደተከፈተ ይሰማሉ።